ብዙ ጊዜ የደም ቆጠራ ሙከራ ሲያደርጉ ወይም በሆስፒታል ሲገቡ በሐኪም የተዘዋወረ ቁጥር የተጠራ የሚባል ቁጥር ያዩታል። ህስድ የሄማቶክሪት አነስተኛ ቅርጽ ወይም አብሪቬሽን ነው። ሄማቶክሪት በመልሰ ቃል የደም ምቾት ወይም ቀላልነት እንዴት እንደሆነ የሚያሳይ ነው። ስለዚህ እንደምትረግጡ ከሆነ ደምህ ከፍተኛ ሄማቶክሪት ያሳያል። በሰውነትህ ውስጥ ብዙ ደም ካለህ አንዳንድ ጊዜ ፖሊኪቲሚያ የሚባል በሽታ ተብሎ የሚታወቀው የእርስዎ ሄማቶክሪት ወይም ሂፍት ከፍ ያለ ይሆናል። አንቺሚያ ካለ ሄማቶክሪትህ ወይም ሂፍት ዝቅተኛ ይሆናል። ስለዚህ ዝቅተኛ ሄሞግሎቢን ሄማቶክሪትን ያነሳልና ከፍተኛ ሄሞግሎቢን ሄማቶክሪትን ያስጣል። ነገር ግን በብዙ ጊዜ ሄማቶክሪት ወይም ሂፍት ደረቅነት ወይም እርምጃ ሁኔታን የሚያመለክት ነው። በመደበኛ ሁኔታ ሂፍት ለሴቶች 38 እስከ 46 እና ለአብዛኛው ወንዶች 40 እስከ 54 ነው። ነገር ግን አንዳንድ ወንዶች ወይም ሰዎች በመደበኛ ሁኔታ ላይ ሄማቶክሪት ከፍተኛ ሊኖራቸው ይችላል፣ እንደ ከፍተኛ ኮረብታ ላይ የሚኖሩ ሰዎች። አንዳንድ ጊዜ በሂማላያስ እንደሚኖሩ ወገኖች፣ በሂማላያስ እግር ቦታ የሚኖሩ ወገኖች፣ ዝቅተኛ ኦክሲጅን ላይ የተጋለጡ ሰዎች ከፍተኛ ሄሞግሎቢን እና በፍጹም መደበኛ ፊዚዮሎጂ ላይ ከፍተኛ ሄማቶክሪት አላቸው። ስለዚህ ሄማቶክሪት የደም ደረጃዎችን ምልክት ነው እና አንዳንድ ጊዜ የውሃ እጥረት ምልክት ነው።